ብዙዎቻችሁ የቤት ዋጋ ውድ ነው ሲቀንስ እገዛለሁ ብላችሁ እያሰባችሁ እንደሆነ አውቃለሁ። ያለው እውነታ ግን ከዚህ በተቃራኒ ነው ያለው። በተለይ እንደ አዲስ አበባ ባሉ ከተሞች ላይ ዛሬውኑ መወሰን ብልሃት መሆኑን የሚያሳዩ 3 ምክንያቶችን በዝርዝር እናያለን። የትም እንዳትሄዱ። የመጀመሪያው ሀሳብ የገንዘብ ዋጋና የዋጋ ግሽበት ነው። የገንዘብ ዋጋ ስንል የብርን የመግዛት አቅም ማየት ይጠበቅብናል። የብር የመግዛት አቅም ከጊዜ ወደ ጊዜ እየቀነሰ እየመጣ ያለበት ሁኔታ ተፈጥሯል። የዛሬ 2 እና 3 ዓመት የገዛችሁበት የአፓርትመንት ዋጋ አሁን ላይ ስታዩ በዛ ዋጋ ማታገኙበት ሁኔታ ተፈጥሮ ነው ያለው። ሁለተኛው ሀሳብ ደግሞ የዋጋ ግሽበት ነው። የዋጋ ግሽበት ስንል በሸቀጦችና በሌሎች እቃዎች ላይ ያለው የዋጋ ጭማሪ መጠን ነው። ያ ማለት ኢንፍሌሽን ሬት እንለዋለን። እንደ አውሮፓውያን አቆጣጠር ሴፕቴምበር 2022 ላይ ከፍተኛውን የሆነ የዋጋ ግሽበት እያስመዘገብንበት ሰዓት ነው ያለው። ኦልሞስት ወደ 37.2% ያህል የዋጋ ግሽበት አስተናግደናል። ሁለተኛው ምክንያት አዳዲስ የመሰረተ ልማት ግንባታዎች ነው። እንደ ኮሪደር ልማት ያሉ ፕሮጀክቶች የአዲስ አበባን ገጽታ በከፍተኛ ሁኔታ እየቀየሩ ያለበት ሁኔታ ተፈጥሯል። እዚህ አካባቢ ላይ በተለይ የሚገነቡ የአፓርትመንት ዋጋዎች በከፍተኛ ሁኔታ እየጨመረ እየመጣ ያለበትን ሁኔታ ፈጥሮ ነው ያለው። በዚህ ምክንያት የቤት ዋጋ ከጊዜ ወደ ጊዜ በእጥፍ እየጨመረ እየመጣ ነው ያለው። ወደ ሶስተኛው ምክንያት ከመግባታችን በፊት ይህን ቪዲዮ ስፖንሰር ያደረገልን የድርጅት ማስታወቂያ ሰምተን እንመለሳለን። የትም እንዳትሄዱ፣ እዚሁ ይጠብቁ። ባይ ሆምስ ሪል ስቴት በመሃል ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ቅንጡ የሆነ አፓርትመንት ቤቶችን ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ ይዞላችሁ መጥቷል። አፓርትመንት ቤቶቻችን 360 ዲግሪ እይታ ያላቸው በሁሉም አቅጣጫ የተፈጥሮ ብርሃንና የተፈጥሮ ቬንቲሌሽን በደንብ የምናገኝበት አፓርትመንት ቤቶች ናቸው። በተጨማሪ ደግሞ የልጆች መዋኛ፣ አዋቂ መዋኛ፣ መሮጫ ትራክና በቂ የሆነ መኪና ማቆሚያ ፓርኪንግ ኤሪያ ያካተተ አፓርትመንት ቤቶች ናቸው። በተጨማሪ ደግሞ ለንግድ አገልግሎት የሚሆኑ ሱቆችን ከ16 ካሬ ጀምሮ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ወይም ደግሞ በ450 ሺህ ብር ቅድመ ክፍያ ከ10 እስከ 20% ቅናሽ ጋር ይዞላችሁ መጥቷል። ይህን ፕሮዳክት መግዛት የምትፈልጉ ከስተመሮቻችን እታች በምናስቀምጠው ስልክ ደውላችሁ የድርጅቱን ሽያጭ አማካሪ ማግኘት የምትችሉ ይሆናል። ሶስተኛው ምክንያት ተለዋዋጭ የክፍያ አማራጭ ነው። ተለዋዋጭ የክፍያ አማራጭ ስንል አሁን ላይ የሪል ስቴት ተቋማት የተለያዩ የክፍያ ስርዓቶችን ይዞላችሁ እየመጡ ነው ያሉት። በተለይ እንደ ባይ ሆምስ ሪል ስቴት ያሉ ድርጅቶች በ10% ብቻ ቅድመ ክፍያ ከፍላችሁ ቤት መግዛት የምትችሉበትን አማራጭ ይዘውላችሁ መጥቷል። ቀሪውን ክፍያዎች ደግሞ እስከ 3 ዓመት ባለው ጊዜ ውስጥ ከፍላችሁ የምትጨርሱበትን አማራጭ ይዘውላችሁ መጥቷል። ይህ ቪዲዮ ከጠቀማችሁ ቪዲዮ ላይክ ማድረጋችሁን እንዳትረሱ። የሪል ስቴት መረጃዎች እንዲደርሷችሁ የብራይት አዲስ ሆምስን ሰብስክራይብ ማድረጋችሁን፣ የደውል ምልክቷን መጫናችሁን እንዳትረሱ።